ሰላም ሰላም እንዴት ናችሁ? ማሂ ይባላልው አዲስ ዩቲዩበር ነኝ ከጎንደር። በማሂ ሪቪው ቻናል ከዚህ ቀደም ያላያችኋቸው ታሪካዊ ቦታዎችን፣ አብያተ ክርስቲያናትን፣ መስጊዶችን እንዲሁም ደግሞ የአምልኮ መፈጸሚያ ስፍራዎችን አንድ ላይ እናያለን። እንዲሁም ደግሞ ሽልማት ያላቸው ጥያቄዎችን እንጠይቃለን፣ እንሸልማለን። ከእናንተ የሚጠበቀው ማሂ ሪቪውን ሰብስክራይብ በማድረግ ቤተሰቡ ናችሁ መጠበቅ ብቻ ነው። እኛ እናንተ ጋር እንመጣለን፣ እንጠይቃለን፣ እንሸልማለን። የጎንደር ልጅ እንደመሆኔ መጠን የመጀመሪያ ቪዲዮ የሚሆነው ጠበብት በተጠበቡበት በአጼ ፋሲለደስ ቤተ መንግስት ይሆናል። አብራችሁን ቆዩ። ማሂ ሪቪው ሰብስክራይብ ያደረጋችሁ ቤተሰቡን ማሂ በርችኖቻል። ሰላም ውድ ተመልካቾቼ እንዴት ናችሁ? መግቢያ ላይ እንደሰማችሁት ዛሬ ያለነው የአጼ ፋሲለደስ ቤተ መንግስት ወይም የነገስታት ግቢ ውስጥ ነው ያለነው። መግቢያ 400 ብር ብቻ ነው ከፍዬ የገባሁት። ዛሬ ስለ ቤተ መንግስቱና ስለነበሩት ነገስታት እንዲሁም የጎንደርን አመሰራረት ጎንደር እንዴት እንደተመሰረተች በጥቂቱ እምነግራችሁ ይሆናል። ተከታተሉ። ጎንደር የተመሰረተችው አጼ ፋሲለደስ ስልጣን ከያዙ ከ4 ዓመት በኋላ በ1628 ዓመተ ምህረት ሲሆን ጎንደርን እንድትመሰረት ምክንያት ከሆኗቸው መካከል ደግሞ ጎንደር ወይና ደጋ በመሆኗ አመቺ ስለነበረች እንዲሁም በሰባቱ ተራሮች የተጋረደች ስለሆነችና የንግድ ማዕከል ስለነበረች በእነዚህና በሌሎች ምክንያቶች ጎንደር ልትመሰረት ይችላል። እንግዲህ ስለ ጎንደር አመሰራረት ትንሽ ነገር በጥቂቱም ቢሆን ከነገርኳችሁ አሁን ደግሞ ስለ አጼ ፋሲል ግቢ ትንሽ ነገር ልበላችሁ። የአጼ ፋሲል ግቢ ስፋት 70,000 ስኩዌር ሜትር ሲሆን የአጥሮቹ ርዝመት ደግሞ 900 ነው። እዚህ ግቢ ውስጥ 6 ቤተ መንግስትና 3 አብያተ ክርስቲያናት እንዲሁም 12 በሮች ይገኛሉ። እነሱም የአጼ ፋሲለደስ ቤተ መንግስት፣ የጻድቁ ዮሐንስ ቤተ መንግስት፣ የአዳም ሰገድ ኢያሱ ቤተ መንግስት፣ የዳዊት ቤተ መንግስት፣ የአጼ በካፋ ቤተ መንግስትና የብርሃን ሰገድ ቋረኛው ኢያሱና የእቴጌ ምንትዋብ ቤተ መንግስት ይገኛሉ። ሶስቱ አብያተ ክርስቲያናት ደግሞ የአጣጣሚ ቅዱስ ሚካኤል፣ የቅዱስ ጊዮርጊስ ቤተ ክርስቲያን እና የግምጃ ቤት ማርያም ይገኛሉ። ስለ ግምጃ ቤት ማርያም ራሱን የቻለ አንድ ቪዲዮ ለቅላቸዋል። ከ12ቱ በሮች መካከል ደግሞ ጃንተከል በር፣ አደናግር በር፣ ራስ በር፣ እቃ ግምጃ ቤት በር፣ እርግብ በርና ወንበር በርን እኔ ጠቅስላቸዋለሁ። ቀሪዎቹን ደግሞ ኮሜንት ላይ በስትክክል ለጻፈልኝ ለሁለት ሰው የ100 ብር ካርድ እሸልማለሁ። የኢትዮጵያ ነገስታት ሁሉም የንግስና ስም አላቸው። ለምሳሌ ፋሲለደስ ዓለም ሰገድ የሚባል የንግስና ስም ነበራቸው። የምትመለከቱት ሰፊ ሜዳ ንጉሱ በድሮ ጊዜ አዋጅ ለማስነገር ህዝቡን የሰበሰቡበት የነበረበት ቦታ ነው። ይህ የምትመለከቱት ግዙፍ በር ደግሞ ነገስታት ንጉስ ወይም ንግስት ወይም ደግሞ የነገስታት ቤተሰብ ያልፉበት የነበረ በር ነው። እንደምትመለከቱት እዚህ ግቢ ውስጥ በጣም ትልቁ የሆነው ቤተ መንግስት የአጼ ፋሲለደስ ቤተ መንግስት ነው። ውስጡን አብረን ገብተን እናያለን። ተከተሉ። ይህ ቤተ መንግስት 32 ሜትር ከፍታ ያለው ሲሆን ግራውንዱ ላይ ብዙ ክፍሎች አሉት። አሁን ያለንበት ክፍል ትልልቅ 3 የእንግዳ መቀበያ ክፍሎች አሉት። ሁለተኛው ላይ ያለው ደግሞ አዋጅ ይናገሩበት የነበረበት ቦታ ነው። ሶስተኛው ደግሞ የነገስታት የመኝታ ቤታቸው ነበረ። ብዙ ጊዜ ህንጻ ሲሰሩ ጠላት ቶሎ እንዳያገኛቸው ወደ ላይ ያለውን ክፍል ይጠቀማሉ። እያንዳንዱ ኮርነር የጥበቃ ክፍል አላቸው። በአራቱም አቅጣጫ በሰሜን፣ በደቡብ፣ በምስራቅና በምዕራብ የጥበቃ ክፍል እንደነበራቸው ይነገራል። የመጨረሻው ሰገነት ላይ ደግሞ ጣናንና ከተማዋን እንዲሁም ደግሞ ሰሜን ፓርክን በቀላሉ ማየት ይችሉ እንደነበረ ይነገራል።
የጎንደር ነዋሪ ሆኖ የዚህን የዋርካ ስም እማያውቅ ሰው አለ ብዬ አላስብም። እስኪ የምታውቁ ካላችሁ የዚህን ዋርካ ስም በኮሜንት ላይ ጻፉልኝ። ይሄ የምትመለከቱት ክፍተት ደግሞ በድሮ ጊዜ ቤታቸውን ለማሞቅ ወይም ደግሞ ብርሃን ለመስጠት ቤቶች ላይ እንደዚህ አይነት ክፍተትን በመስራት እንጨት በማቀጣጠል ቤቱን እንዲሞቅና ብርሃን እንዲሰጥ ያደርጉ ነበር። እነዚህ የምትመለከቷቸው ክፍት ቦታዎች ደግሞ ቀንዶች ይገባባቸውና ልብሶችን ለማንጠልጠያነት ይጠቀሙባቸው ነበር። አሁንም የምናየው ደግሞ ሁለተኛው ቤተ መንግስት ወይም የጻድቁ ዮሐንስ ቤተ መንግስትን ነው። ጻድቁ ዮሐንስ የንግስና ስማቸው አእላፍ ሰገድ ይባላል። ጻድቁ ዮሐንስ በዘመናቸው ደግና የዋህ ንጉስ እንደነበሩና ከደሃም ግብር እንደማያስገብሩ ይነገር ነበር። ቅድም ይህ ግቢ 12 በር እንዳለው ነግራችሁ ነበር። እያንዳንዱ በርም የራሱ ጠባቂዎች ስላሉት ቤተ መንግስት ውስጥ ለመግባት በጣም ከባድ ነው እና ምናልባት ድሆች ፍርድ የፈለጉ እኔን ለማግኘት እየፈለጉ ነገር ግን ባለባበሳቸውና በመልካቸው እያዩ ጠባቂዎች ላያስገቧቸው ይችላሉ ብለው እሳቸውን የፈለገ ሰው ደውሎ ማግኘት እንዲችል ጃንተከል ላይ ትልቅ ደውል አስቀመጡ። ጻድቁ ዮሐንስ ለመጀመሪያ ጊዜ ለእንስሳት መብት የሰጡ ንጉስ ናቸው። መቼም የአህያዋን ታሪክ የማያውቃለ ብዬ አላስብም። አሁን የምትመለከቱት ደግሞ እዚህ ጋር ያለው የአጼ ፋሲለደስ ቤተ መዛግብትን ነው። እስኪ አንዳንድ ጊዜ እድለኛ ከሆናችሁ ሊቃውንትን እዚህ ውስጥ መጽሐፍ ሲጽፉ ልታገኙ ትችላላችሁ። ዛሬኛ እድለኛ አይደለንም። እስኪ እንግባና አብረን እንየው። ከዚህ በፊት ጎብኝታችሁ የምታውቁ ከሆነ ይሄንን አካባቢ ታውቁታላችሁ። እዚህ ላይ በርም ጣረም አልነበረውም። አሁን ከእድሳት በኋላ በር ተደርጎለታል እንደምታዩት ነው። አሁን ስለተቆለፈ ነው እንጂ ያው ገብቼ ባሳያችሁ ደስ ይለኝ ነበር። ከአጼ ፋሲለደስ ቤተ መዛግብት እንደወጣን ፊት ለፊት የምናገኘው በትልቅነቱ ሁለተኛ የሆነውን የአዳም ሰገድ ኢያሱን ቤተ መንግስት ነው። ይህ ቤተ መንግስት በከበሩ ድንጋዮችና በአልማዞች ያሸበረቀ ቤተ መንግስት እንደነበርና ጣሪያው በሚያማምር ስዕላት ወለሉና ግድግዳው ደግሞ ውብ በሆኑ መጋረጃዎችና ምንጣፎች ያማሩ እንደነበሩ ነው የሚነገረው። አለም ሰገድ ኢያሱ በጣም ረጅም ሰው እንደነበሩ፣ ግርማ ሞገሳቸው ከሩቅ የሚያስፈራ እንደነበረ፣ ያደርጉት የነበረው ዳይመንድና ጌጣጌጥም ግርማ ሞገሳቸውን ይጨምርና ያጎላ እንደነበረ፣ ሰው ሁሉ ይፈራቸው የነበሩ ከኢትዮጵያም አልፈው
ግብጽ ድረስ ግብር ያስገበሩ ንጉስ ናቸው። ውድ ተመልካቾቼ የአጼ ፋሲለደስን ቤተ መንግስት በትንሹም ቢሆን አሳይቻችኋለሁ ብዬ ተስፋ አደርጋለሁ። በቀጣይ ደግሞ ቆንጆ የሆኑ ቪዲዮዎችን እለቅላችኋለሁ። ቤተሰቡን ጠብቁ። እስከ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ። ባይ